ሰላም ውድ ቤተሰቦች፣ ዛሬ ሁላችንም በምንጠቀመው ቲክቶክ ላይ አካውንታችንን ከሃከሮች እንዴት እንከላከል እንደሚቻል አብረን እናያለን። የይለፍ ቃልህን እንዳያብት 123 ያለ ቁጥር ፊደልና ምልክት ያካተተ አድርገው ይለውጡ። በጣም ቀላል የሆኑ ቃላትን እንዳትጠቀሙ አስታውሱ። ሁለትፋያ ምንድነው? የእውነታ መረጃ መስጠት ወይም ሁለትፋያ የተባለው ቴክኖሎጂ የተጠቃሚዎችን መረጃ ለመጠበቅ የተዘጋጀ መንገድ ነው። በዚህ እንዲሁም የገባሪ መረጃዎች እና የተጨማሪ መረጃ ቲክቶክ መተግበሪያውን ይክፈቱ። ከዚያ ሴቲንግስ ኤንድ ፕራይቬሲ ይገቡ። ሴኩሪቲን ይምረጡ። ዱዋ ፋክተር አውተንቲኬሽን ይገኙ። ስመስ ወይም አውተንቲኬሽን አፕ ይምረጡ። ይህን ከተጠቀምክ ሃከር አካውንትህን ለመጠቀም 2 እርምጃዎችን እንዲያልፍ አድርጉታል። እነዚህን አገናኞች ከጠቀምክ በአንድ ጊዜ ይጠፋል። የማታውቀውን ዋይንግ ጥንቃቄ አድርግ። አዲስ ስሪቶች የደህንነት ችግሮችን ያስወግዳሉ። አፕዎን እየተለወጠ መሆኑን ይቆጣጠሩ። እነዚህ ደረጃዎች ብትከተል አካውንትህ ከሃከሮች ያርቃል። ቪዲዮ ከተመቻቹ ላይክ፣ ሼር፣ ሰብስክራይብ አርጉ። ይመቻችሁ።